أعوذ بالله من الشيطان الرجيم بسم الله الرحمن الرحيم تبت يدا أبي لهب وتب تبت يدا أبي لهب وتب ما أغنى عنه ماله وما كسب ما أغنى عنه ماله وما كسب سيصلى نارا ذات لهب سيصلى نارا ذات لهب وامرأته حمالة الحطب وامرأته حمالة الحطب في جيدها حبل من مسد السلام عليكم ورحمة الله وبركاته ودنا يتكبراችሁ የዩቲዩብ ተከታታዮቻችን እንኳን በሰላም ቆያችሁ አላህ ካለና በአላህ ፍቃድ ዛሬ የምናየው ማለት ነው ሱረቱል መሰድ በምትባለው የሱረቱል መሰድ ተብሎ የሚጠራውን ሱራህ ነው የምናየው ማለት ነው ከሱረቱል ፋቲሃ ጀምረን ሱረቱል መሰድ ላይ ደርሰናል ማለት ነው አሁን ያለንበት ደርስ ሱረቱል መሰድ ላይ ነው ከኋላ ያሉትን ከፈልጋችሁ እነ ከሱረቱል ናስ ሱረቱል ፈለቅ እና ሱረቱል ኢኽላስ ከዚህ በፊት ተሰርተው ኢንሻአላህ በዩቲዩብ ቻናላችን ላይ በዚሁ ተለቀዋል ይህ ዩቲዩብ ቻናል አዲስና ገና የተጀመረ ስለሆነ ኢንሻአላህ ሰብስክራይብ በማድረግ አብራችሁን እንድትቆዩና ትምህርቱን በአንድ ላይ እንድንከታተል የተጅዊድ ትምህርቶችን በአንድ ላይ የተከታተልን ሁክሞችን እያወቀን የምንሄድበት ቻናል ስለሆነ ሰብስክራይብ ያደረጋችሁ አብራችሁን ቆዩ እንላለን አሁን ቀጥታ ወደ ተጅዊዱ ማብራሪያ እንሄዳለን ስለ ሁክሞቹ እንማራለን ማለት ነው ኢንሻአላህ ስንጀምር ቢስሚላሂር ረህማኒር ረሂም ብለናል ይሄንን አሁን ከበረራውት ወደ 3 እና 4ኛ ጊዜ ስለሚሆን በሰፊው ሱረቱል ፋቲሃ ላይ በደንብ አድርጌ አብራርቼ ላችኋለሁ ማለት ነው እዛ ገብታችሁ በደንብ ብታዳምጡት የተሻለ ሐሳብ ነው ማለት ነው አሁን ቀጥታ ወደ ሱራው እንሄዳለን የሱራው አያ መጀመሪያ ላይ ተበት የዳ አቢ ለሀብ ወተብ አያችሁት ከዚህ ስንጀምር ተበት ስንል ባዋ ላይ ሸዳ ካለች አንደኛ ፊደል ላይ ሸዳ ካለ እንቆያለን ተባብለናል ባላይ ግን ያው ማቆየት ይኖርብናል በደንብ እናስረዝመውም እንደሚም እና እንደኑን ሸዳ አይሆንም ተበት ነው የምንለው ቶሎ ተበት ከዛ ታ ላይ ሱኩን ሆና ስለመጣች ይች ታ የአማርኛው ት አይደለም የምንጠቀመው ተበት ሳይሆን ተበት የምትል ሐምስ የምትባል ፊደል ናት የሐምስ ፊደል ስለሆነች ሐምስ የምትባለው ፊደል መውጣት አለባት ማለት ነው እንጂ ት ያለው ቀጥታ ሙሉ ት አይደለም ማለት ነው እዚህ ጋር የሚወጣው ተበት የዳ አቢ አያችሁታ የዳ ዳ ስትሉ እዚህ ጋር አሊፍ መድ ይባላል ይሄ ማለት ነው መዱ መደል ጃኢዝ አልሙንፈሲል በመባል ይታወቃል ማለት ነው ይሄ መደል ጃኢዝ አልሙንፈሲል ነው ስለዚህ ይህ መድ እስከ 5 ሐረካ እስከ 4 እና እስከ 2 ሐረካ የሚሳብ ነው ማለት ነው ይሄን መድ ከ2 ጀምረን ከሆነ 2 በ2 የምንስብ ከሆነ ቀጣይም ላይ ያሉት ልክ እንደዚህ አይነት ሲመጡ በ2 ነው የምንስበው ማለት ነው እዚህ ጋር 4 ስበን እዛ 2 ማድረግ አንችልም እዚህ ደግሞ 2 አድርገን እዛ 4 ያክል መሳብ አንችልም ማለት ነው ስለዚህ እኔ የምቀራው አሁን ገና ለእናንተ ስለሆነ ለማስተማር ስለሆነ በመዱን ረዘም አድርጌ ወይም በ5 መድ ነው የምቀራው ማለት ነው ስለዚህ ይህ መድ እስከ 5 ድረስ ነው የምስበው አዳምጡኝ ተበት የዳ አቢ ያችሁታ የዳ አቢ ስል ደግሞ ባላይ እዚች ጋር ባብ ጨርለች በተጻፈችው ያ የምትባለው ሱኩን አለች ይቺ ያ የምትመጣው የአንድ ፊደል ጊዜ ማራዘሚያ ናት ማለት ነው ይቺም መድ ነው የምትባለው ግን መዷ ስማቸው ይለያያል ስለዚህ መድ ጠቢዒ በመባል ይታወቃል ማለት ነው ምን እንላለን ስንጀምር
ተበት የዳ አቢ ለሀቢን ወተብ አቢ ለሀቢን ወ ያችሁታ አቢ ካለ በኋላ ለሀቢን ወ እዚህ ጋር በደንብ ነው የምንይዘው። ዋው ላይ ጉና የሚባለው በአፍንጫ ትንፋሽ መውጣት ይኖርበታል ማለት ነው። አቢ ለሀቢን ወተብ መጨረሻ ላይ ባላይ ሸዳም ስለመጣ ይህ ቀልቀላው ከበድ ያለ ነው ማለት ነው። በደንብ ቀልቀለቱል ኩብራ በመባል ይታወቃል። ስለዚህ ከበድ እናድርገዋለን። ወተብ ነው እንጂ ወተብ ብቻ አይደለም። ስለዚህ ይሄ የመጀመሪያው አያ ይህን ይመስላል ማለት ነው። ተበት የዳ አቢ ለሀቢን ወተብ እንደዚህ አድርገን የምንቀራ ይሆናል። ሁለተኛው አያ ላይ ምን ይላል? ማ አግና ዐንሁ ማሉሁ ወማ ከሰብ። አያችሁት እዚህ ጋር ማ አግና ስንል ሚሟ ላይ መድ መታለች። ይህች ሚም መዷ ልክ እዚህ ጋር መደል ጃይዝ እንዳልኳቸው ልክ እነዛ መድ ናት ማለት ነው። ስለዚህ ይህንን መድ የምናደርገው እንዴት ነው? ልክ እንደዚሁ እንደሳብነው ይህንንም መሳብ ማለት ነው። 5 ሐረካ ያክል ማ አያችሁታ ማ አግና ገይኑ ላይ በደንብ አዳምጡኝ። አግና ልክ እንደዚህ መሆን አለበት ማለት ነው። ገይኑ ረዘም ይላል፣ ከዛ ደግሞ ይወፍራል። ይህ ፊደል የሚወፍር ፊደል ስለሆነ ወፈር አድርገን ነው የምንቀራው። እንዲሁም ደግሞ ያዝ እናደርገዋለን ስኩን ስለመጣ ማለት ነው። ስለዚህ ማ አግና ና ሳብ ዐንሁ ማሉሁ አብዛኞቻችን እዚህ ጋር ምንስታት እቺ ዋው ሶጊራ በመባል የምትታወቀዋን ይህችን አንስባትም ስለማትታይ ይሁን ስለማናነበ ይሁን አላውቅም። አብዛኞቻችን ስንቀራ አንስባትም ማለት ነው። ስለዚህ እቺ 2 ሐረካ ያክል ማሳብ ግዴታ ነው። ማሉሁ አያችሁታ ልክ ይህን የሚመስል ማለት ነው። ማ አግና ዐንሁ ማሉሁ ወማ ከሰብ ሚሞን ማ ከሰብ ሰብ ማ ከዛ ከሰብ ባውን እያያችሁ ነው። ነጥር እናደርገዋለን። ይህ የቀልቀላ ፊደል በመባል ይታወቃል። ከኋላ አብራርቼዋለሁ እነ ሱረቱል ፈላቅ ላይ እና እነ ሱረቱል ኢኽላስ ላይ የምታገኙት ይሆናል ማለት ነው። ይህ የሁለተኛው አያ ይህን ይመስላል ማለት ነው። በአንድ ላይ እንቅራው። ማ አግና ዐንሁ ማሉሁ ወማ ከሰብ። ወደ ሶስተኛው አያ ስንሄድ ሱረቱል መሰድ ላይ ምን እናገኛለን? ሰየስላ ናራን ዛተ ለሀብ አጁታ ሰየስላ ስንል የመጀመሪያዋ ሲናት ከዛ ያ ከዛ ሷድ። እዚህ ጋር አብዛኞቻችን ያው የሚወፍርብን አለ ማለት ነው። ይህ ያ እንዳይወፍር ምን እናደርገዋለን? ሲኗን እናቀጥናለን፣ ያውን እናቀጥናለን ማለት ነው። ስለዚህ ሰየ ነው እንጂ ሰየ አይደለም። ዮ እንደዚህ እንዳይሆን ማለት ነው። ሰየስ ከዛ የስ አያችሁታ ሷድ ስለሆነ ይህ ሷድ ደግሞ ይወፍራል። ምን ጊዜ የሚወፍር ፊደል ስለሆነ እናወፍረዋለን ማለት ነው። እንዲሁም ሲንጋ ስለሚመሳሰል ድምጹን ወደ ሷድ ቀየር እናደርገዋለን። ሰየስ የሚመስል ማለት ነው እንጂ ስ አይደለም። ሶ ነው። ልክ ይሄ ሰየስ ላ እቺ ላም ብቻ ናት። አሊፍ ምናምን ያ የገባ ይመስለናል እንደዚህ አይነት ስናይ አይደለም። ይህ ላም ብቻ ነው የሚመጣው። ለላም መሳቢያ 2 ሐረካ ያክል እንድንስባት ነው። መደ ጠቢዒ ነው ይሄ ማለት ነው። ስለዚህ ሰየስላ ናራን አያችሁታ ራን ዛ ወደ ዛል ነው የምንሄደው። ቀጥታ ቶሎ ብለን ራን ካልን በኋላ ወደ ዛል እንሄዳለን። ናራን ዛተ ለሀብ። እስኪ ሰየስላ ናራን ዛተ ለሀብ ይህንን ይመስላል ማለት ነው። ሶስተኛው አያ ልክ በዚህ አድርገን እንቀራለን። መጨረሻ ላይ በቀልቀላ እንዳትረሳ። ይህች ቀልቀላ የሚባለው ወይም ማንጠር እንዳይረሳ ማለት ነው። ለሀብ አብ ልክ እነዚህ መንጠር ይኖርባታል ማለት ነው። አራተኛው አያ ምን ይላል? ወምረአቱሁ ሐማለተል ሐጠብ
ወምረአቱሁ ሐማለተል ሐጠብ ወምረአቱሁ አያችሁታ እቺ አሊፍ አትነበብም። እዚህ ጋር ያለችው አሊፍ አሊፍ አልቀጥዕ ሀምዘት አልቀጥዕ በመባል የምትታወቀው ናት ማለት ነው። ስለዚህ ቀጥታ ወደ ሚም ነው እንጂ የምንሄደው አሊፏን አ ብለን አናነብም። አብዛኞቻችን ወአምረአቱሁ የሚል ይመስለና እንደዚህ እንቀራለን። ይሄ ስህተት ነው። አንደኛ እዚች ይሄ ከሊማ ላይ አንድ ስህተት ልንገራችሁ። ይህ የመጀመሪያው ስህተት ነው። አሊፏ አትነበብም ማለት ነው። ቀጥታ ወደ ሚም ነው። ዋውን ካልን በኋላ ወም ልክ እነዚህ ነው የምንቀራው ማለት ነው። ወአም አይሆንም። ይህ አሊፈል ቀጥዕ ወይም ሀምዘቱል ቀጥዕ ሚም ስኩን ስለመጣች ከዋው በኋላ ቀጥታ አሊፏ መግባት ስላለባት ነው ያስገባት እንጂ አሊፏ የምትነበብ አይደለችም ማለት ነው። ከዛ ወምራ ካልን በኋላ አቱሁ ብለን የምንስቦች አለን። አቱሁ አይባልም። ይህ አይስብም አሊፏ ማለት ነው። ሀምዛዋ እቺ አሊፍ እቺ ሀምዝ ትነበባለች ግን አትሳብም። ቶሎ ብቻ ነው የምንለው። ወምረአቱሁ እንደዚህ ነው እንጂ ወምረአቱሁ ከሆነ ይህ ስህተት ነው። ብለን የምንስብ ከሆነ ማለት ነው። ከዛ እቺ ሀ ላይ ደግሞ ዋው ሰጊራ መታለች ማለት ነው። ይህች ዋው ሰጊራ የምትጠቅመው መድ ናት ብያለሁኝ። መድ ጠቢዒ ያክል ሁለት ሐረካ ያክል የምትሳብ ናት። ስለዚህ ወምረአቱሁ አያችሁታ ወምረአቱሁ ሐምማ ማለት ነው። ይሄ ሐምማ እንደማለት ነው። እሺ ይሄ ሸዳ ስለሆነ ግን ብለን አናወጣውም። ግልጽ የምናደርገው እንዴት ነው? ያዝ ነው የምናደርገው ሱኩኑን ሐምማ ልክ ይህ ነው መሆን ያለበት። ወምረአቱሁ ሐማለተል ሐጠብ ሐጠብ አያችሁታ እዚህ ጋር ጣ የሚባለው መወፈር አለበት። እንደ አማርኛው ጠ እንዳይሆን ለተል ሐጠብ እንዳይሆን ማለት ነው መሆን ያለበት። ሐማለተል ሐጠብ አልሐጠብ ልክ ይህን ይመስል ጣ መሆን አለበት ማለት ነው። ይህንን ጣ እያላችሁ መለማመድ ይኖርባችኋል ማለት ነው። አሁን ይህን አስተካክለን ስንቀራው እንዴት ይሆናል? ወምረአቱሁ ሐማለተል ሐጠብ። የአምስተኛውና የመጨረሻው ሱረቱል መሰድ አያ ምን ይላል? ፊ ጂዲሃ ሐብሉም ሚን መሰድ። እዚህ ጋር ፊ ስንል የመጣችው ይህች መሳቢያ ናት ወይም መድ ናት ማለት ነው። ከአሁን በኋላ ኢንሻአላህ ይሄን የምትከታተሉ ከመሳቢያ እያልኩኝ አላወራም ማለት ነው። በደንብ ያዙ። መድ ካልኩኝ እንደ መሳቢያ ማለት ነው። ይሄንን መድ እያልኩ ነው ከአሁን በኋላ የምጠራው ማለት ነው። ትከታተላላችሁ ይሄንን። ስለዚህ ፊ ስንል መድ አለች። ያ መድ ናት እቺ ሳብ እናረጋታለን ማለት ነው። ፋዋን ፊ ጂ አሁንም ጂ ስንል እዚህ ጋር የመጣቻ እቺ ያ አትነበብም። እሺ ይህች ያ የመጣችው ማናበቢያ ናት። የሆነ ፊደል መድ ማድረጊያ መሳቢያ ናት እንጂ የምትነበብ ያ አይደለችም ማለት ነው። ይህቻ ስለዚህ ምን እናደርጋለን? ፊ ጂዲሃ ይሄ መድ ነው። አሊፉ መድ ነው ወይም አሊፍ ስኩን በመባል ይታወቃል። ቃይዳ የቀራችሁ ሰዎች ይህንን ታውቁታላችሁ ብዬ ተስፋ አደርጋለሁ ማለት ነው። ሐብሉን ስንል ደግሞ ሐብሉም ሚን መሰድ። ሐብሉን እዚች ጋር ባላይ ምናለች? በስኩን ሆና ከመጣች ቀልቀላ በመባል ይታወቃል ወይም ማንጠር ማለት ነው። ፊ ጂዲሃ ሐብሉን ይህች እንደዚች አይነት በመውጣት አለበት እንጂ ሐብሉን ብቻ አይደለም። ሐብሉን የምንል ከሆነ ይህ ስህተት ነው ማለት ነው። ሐብሉን አያችሁታ ይህ ስህተት ነው። አይሰማም። ዝም ብለን ያልን ይመስል ይሆን እንጂ አይሰማም። ስለዚህ ድምፁ እንዲሰማ ግዴታ ማንጠር ይኖርብናል ማለት ነው። ሐብሉም ሚን መሰድ ሉን ያዝ እናደርጋለን። ይህ ሉም ነው እንጂ ሉን አይደለም። ሉም ወደ ላም ዶማ ካለ በኋላ ወደ ሚም ነው የሚሄደው። እሺ ሉም ሚም። አሁንም ሚን አንልም። ይህችኑን አትነበብም። ቀጥታ ወደ ሚም ነው የምንሄደው። ሐብሉም ሚም አያችሁታ ሚም ነው እንጂ የምንለው ሚን አንልም ማለት ነው። ስለዚህ ይህችኑን አትነበብም። ሐብሉም ሚን መሰድ መጨረሻ ላይ ዳሉን ቀልቀላ እናደርገዋለን ወይም እናነጥረዋለን ማለት ነው። የመጨረሻውን አያ በአንድ ላይ ስንቀራው ምን ይሆናል?
ፊ ጂዲሃ ሐብሉም ሚን መሰድ። ይህን ይመስላል ማለት ነው። አሁን ኢንሻአላህ ሁሉንም የቀራነውን እንደ ክለሳ አድርገን በአንድ ላይ እንቀራዋለን ማለት ነው። ሙሉ አያውን እንደግመዋለን። ቢስሚላሂ ራሕማኒ ራሒም ተበት የዳ አቢ ለሀቢን ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ ሰየስላ ናረን ዛተ ለሀብ ወምረአቱሁ ሐማለተል ሐጠብ ፊ ጂዲሃ ሐብሉም ሚን መሰድ። ኢንሻአላህ የዛሬ ትምህርታችን ይህንን ይመስላል ማለት ነው። ሱረቱል መሰድ። ይህን ትምህርት ከወደዳችሁትና ኢንሻአላህ ከዚህ በኋላ መከታተል የምትፈልጉ ከሆነ ሀሳብና አስተያየት የሚኖራችሁ ካለ በኮሜንት ሴክሽን ላይ ታስቀምጡልኛላችሁ ማለት ነው። እንዲሁም ከተመቻችሁ ቂራአቱ የተጅዊድ ህግጋቶቹ እናም ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። የዛሬ ትምህርታችን ይህን ይመስላል። እናንተም ሰብስክራይብ እና ላይክ በማድረግ ይህን ቻናል እንድናሳድግ ማበረታታት ኢንሻአላህ አትርሱ ማለት ነው። ይህ ትምህርታችን የተጅዊድ ትምህርት ተከታታይ ደርስ ይሆናል ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።